ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ የአማርኛን ፊደል ከአማርኛ ፊደል ጀምረን ሙሉን የአማርኛን ትምህርት ክረምቱን ሙሉ የምናጠናውን ቢያንስ ከ15 ቪዲዮ በላይ ተከታታይ በጣም ረዣዥም ቪዲዮዎች እንሰራለን። ቪዲዮውን ሰብስክራይብ በማድረግ እንጀምር። እዚህ ጋር የአማርኛ ፊደል ተብሎ 34 ፊደላት ተቀምጠዋል። 34 አውቃለሁ። ብዙ ጊዜ ቨ የአማርኛ ፊደል ውስጥ ተጨማሪ የተውሶ ድምፅ ስለሆነች እንደ አማርኛ ፊደል አትቆጠርም የሚሉ መምህራን አሉ። በአማርኛ ፊደል ውስጥ ደግሞ ሲገባ 33 ፊደል እንዳለ ነው ብዙ ጊዜ የምንማረው። ቨ 34ኛ የተውሶ ስለሆነች የአማርኛ አንላትም ነው። ኦኬ ይሁን። ለማንኛውም እኛ ቨን ጨምረን 34ቱን እንማራለን ማለት ነው። ከላይ ጀምራለሁ እንደ አዲስ ሀ ለ ሀ ለ ሀ መ ሰ ረ ሰ ስምንተኛ ሸ ሸ ሸ ዘጠኝ ቀ 10 በ 10 በ 11 ተ 12ኛ ቸ ቸን እዚህ ፊት ለፊት ስለማይበቃኝ እዚህ ፊት ለፊት ልጻፍላችሁ። ቸ ሰፋ ላድርጋትና ቸን እዚህ ፊት ለፊት ልጻፍ። አሰከ ቨ 13ኛ ቨ 14 ሀ እንደገና ሀ 15 ነ 16 ኘ 17 አ 18 ከ 19 ኸ 20 ወ 21 አ እንደገና አ አስተውሉ 17 ላይ አ ትገኛለች። 17 ላይ ትገኛለች። እንደገና 21 ላይ አ አለች። እዚህ ጋር አበባው አይኑ እቺ ሁለት አዎች በቅርጻቸው ይለያያሉ። ስንጠራቸው ግን አንድ አይነት አጠራር አላቸው ማለት ነው። 22 ዘ 23 ዠ 24 የ 25 ደ 25 ደ 26 ጀ እንጠጣ በመሃል ውሃ። ቪዲዮ ትንሽ ረዘም ይላል። እያረፍን አጠራሩ እንዴት እንደሆነ እየነገርኳቸው እንሂድ። የመጀመሪያ ፊደል መጀመሪያ ለሚገኙት ፊደላት ለምሳሌ ጀን ስንጠራ ጃ
አንልም፣ ጄ አንልም። ጃም ሳንል ጄም ሳንል መሀል ላይ ባላንስ የሆነ አጠራር ጀ፣ እዚህ ውስጥ አም ኤም አለች ማለት ነው። ጀ እንላለን። 27 ገ ገ 27 ገ 28 ጠ ጠ ጠ 29 ጨ ጨ 30 ጰ ጰ 30 ጰ 31 ጸ 32 እንደገና ጸ። ሁለቱ ተመሳሳይ አንድ አይነት አጠራር አላቸው። ሁለት ጸዎች 31 እና 32 ላይ ተቀምጧል ማለት ነው። ሌላ 33 እና 34 ይቀሩናል። 33 ፈ ፈ 33 ፈ 34 ፐ። እነዚህ ናቸው የአማርኛ ፊደላት የሚባሉት። እንዲቀላችሁ እኔ አንድ የሚመክራችሁ ነገር አለ። እንዲቀላችሁ ከዚህ በኋላ ቃላትን መመስረት እንዲቀላችሁ አንድ ሲስተም ተጠቀሙ። የመጀመሪያው ምንድን ነው? 34ቱን ከላይ እስከታች ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ቨ እያላችሁ እስከ ፐ ድረስ መጨረስ። የኦሮምኛ ተናጋሪ የሆናችሁት ከጎኑ የአፋን ኦሮሞን ቁቤ በማስቀመጥ የመጀመሪያ ፊደላትን መለማመድ ትችላላችሁ። እንግሊዝኛ የሚቀላችሁ ሰዎች ከጎኑ የእንግሊዝኛን የኔን ድምጽ እየተከተላችሁ ከጎኑ በማስቀመጥ የቀሩትን መጨረስ ትችላላችሁ። መጀመሪያ ስማቸውን መቻል ነው ዋናው ስራችን የሚሆነው ማለት ነው። ቀላል ነው። ከዛስ ወዴት የምንሄደው? የአማርኛ ፊደል የመጀመሪያ ፊደላት ቢሆኑ የአማርኛ ፊደላት ከዚህ በኋላ የመጀመሪያ ፊደላት ቢባሉም ከዚህ በኋላ ምን ይቀረናል? ሆሄያት ወይ ደግሞ የድምጽ ጥናት ይኖረናል ማለት ነው። ድምጽ ማጥናት። ድምጽ እንዴት ነው የምናጠናው? ለምሳሌ መጀመሪያ ላይ ያለችው ሀሌታው ሀ ከዛስ ሁ በውስጧ ኡ የምትባል አናባቢ አለች። ኡ ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ጨርስን። ሁለተኛ ለ ሉ ሊ ላ ሌ ል ሎ። በዚህ መልክ እስከ መጨረሻው መሄድ አለብን። ነገር ግን በመሃል እኔ እመልስበታለሁ። በመሃል እናንተ ሀ ሁ ሂ ሃ ሄ ህ ሆ ብለን የጨረስናትን ወደ ኋላ ሆ ህ ሄ ሃ ሂ ሁ ሃ በማለት መቀጠል ወደፊት ወደ ኋላ ወደፊት ወደ ኋላ በማድረግ መቀጠል ይኖርባቸዋል ማለት ነው። እኔ ሊቀጥል ትንሽ። ሶስተኛ ሐመሩሃ ሃ ሁ ሂ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ። ሰባተኛ ሰ
ሱ ሲ ሳ ሴ ስ ሶ። እዚህ ጋር አምስተኛ ላይ ያለችው ሰ እና ሰባተኛ ላይ ያለችው ልዩነታቸው ምንድን ነው? ለምን አስፈለገ እንደምትሉ እርግጠኛ ነኝ። አምስተኛ ላይ የምትገኘዋ ሰ እና ሰባተኛ ላይ የምትገኘዋ ሰ አንድ አይነት አጠራር ስላላቸው ሁለት ሰ የአማርኛ ፊደል ውስጥ ለምን አስፈለገ እንደምትሉ በጣም እርግጠኛ ነኝ። ለሱ ሌላ ጊዜ ምርቱን ይዤላችሁ በስፋት እንማራለን። ለአሁኑ ግን ይሄኛውን እንጨርስና ወደ ኋላ እንመለሳለን። ስምንተኛ ሸ ሹ ሺ ሻ ሼ ሽ ሾ እ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ቨ ቡ ቪ ቫ ቬ ቭ ቮ ሀ ሁ ሂ ሃ ሄ ህ ሆ። እዚህ ጋር ስህተት አለች። እዚህ ጋር አስተካክላችኋለሁ። እችኛዋ እዚህ ጋር አታስፈልግም። ቀጥሎ 15 ነ ኑ ኒ ና ኔ ን ኖ 16 ኘ ኙ ኚ ኛ ኜ ኝ ኞ 17 አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ኺ ሃ ሄ ህ ሆ። እዚህ ጋ እችኛዋም ወ ው ዊ ዋ ዌ ው ዎ ከእችኛዋ 21 አ ኡ ኢ አ ኤ እ ኦ 22 ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ይሄኛውም ተቀይሯል። ላስተካክላችሁ ሁሉንም መጨረሻ ላይ ስለምንመለስበት ይሄኛውን እዚሁ ጋር ላስተካክላችሁ። ይችኛዋ ደግሞ በዚህ መልክ ደ ዱ ዲ ዳ ዴ ድ ዶ 24ኛ ልድገመው የ ዩ ይ ያ ዬ ይ ዮ 25 ደግመዋለሁ ደ ዱ ዲ ዳ ዴ ድ ዶ
26 ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ 28 ጠ ጡ ጢ ጣ ጤ ጥ ጦ 29 ጨ ጩ ጪ ጫ ጬ ጭ ጮ 30 ጰ ጱ ጲ ጳ ጴ ጵ ጶ 31 እና 32 አንድ አይነት አጠራር ነው ያለው። ጸ ናቸው ሁለቱም። አንዱን ነው የምጠራላችሁ። ጸ ጹ ጺ ጻ ጼ ጽ ጾ 32ም እንደዛው። 33 ፈ ፉ ፊ ፋ ፌ ፍ ፎ የመጨረሻው ፐ ፑ ፒ ፓ ፔ ፕ ፖ ግን እዚህ ጋም ተቃይራለች። እንቀይራት። ፐ ፔ ከዛስ ፕ ፖ በዚህ መልክ እንቀጥላለን። ታዲያ እነዚህ 34ቱ የአማርኛ ፊደላት የምንላቸው እነዚህ ናቸው። እንዴት ነው ቃላት መመስረት የሚቻለው? ከዚህ ውስጥ ለአሁኑ ለመጀመሪያ ያክል ቪዲዮውን ቀጥታ ከጨርሳችሁ በኋላ ወይ ደግሞ ይሄን ያክል በፊት የምትችሉት ምናልባት ከዚህ በላይ እነዚህ ፊደል አጠራር ሙሉን ከጨርሳችሁት እንዴት ነው የምትጀምሩ? አሁን መንገድ ላስጀምራችሁ። ነገር ግን እስካሁን ፊደሉን የማታውቁ ሰዎች እንዴት አይነት ቪዲዮ ሊሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። ምን አይነት ቪዲዮ እንደሚያስፈልጋችሁ የቃላት መመስረት፣ የአረፍተ ነገር፣ ሌሎች የአማርኛ ሰዋሰው ውስጥ የምንማራቸውን እያንዳንዱ ቪዲዮዎች ስለምንሰራላችሁ ኮሜንት ሴክሽን ላይ የምትፈልጉትን አይነት ቪዲዮ ጻፉልኝ። በአፋን ኦሮሞም በእንግሊዝኛም ኮሜንት ብትጽፉልኝ እኔ መልስላችኋለሁ። ቀጥታ ዩቱብ ላይ ማለት ነው። ረዘም ያሉ ቪዲዮዎችን ሰራላችኋለሁ። ነገር ግን አንድ ብልጠት ያለበት አይነት መንገድ ላሳያችሁ፣ ወይ ደግሞ ብልጥ ነው። እዚህ ጋር 3 ፊደል ምረጡ። 3 ፊደል 3 ፊደል ለምሳሌ እቺን ያልኳት ቦታ 3ንም ፊደል እናርጋት። ፊደል ይሁን። ለምሳሌ በቀለ 3ቱም የአማርኛ ፊደላት የመጡት ከመጀመሪያ ቤት ብቻ ናቸው። ስለዚህ አይከብዳችሁም። በቀለ አንድ እስቲ በደ ደግሞ እናንተ ቀጥሉልኝ። በደ ደወለ ሁለቱም 3ቱም ከመጀመሪያ ፊደል ደወለ። በቀለ የሚለውን ከየት አመጣሁት? አንደኛ ሮጠሽ ሄደሽ ወይ ደግሞ ሮጦ ሄደ እና እዚህ ጋር ታያል። እዚህ ጋር ከዛስ ቀ ሁለቱ በቀ ቀይር አድርጋቸው ከለራቸውን በቀለ 3ኛ በቀለ ከ3ኛ መስመር ነው፣ ከመጀመሪያ መስመር ነው ሁሉም ፊደላቶቹ። ስለዚህ አይከብዱም። ደወለ የሚለውም ከየት ነው የመጣው? አንደኛ ደ ከዚህ፣ ሁለተኛ ወ 20 ላይ አሁን ቀደም የወሰድኩበት እዚህ ጋር አለች።
ደወለ። በጣም ቀላል ነው። ደወለ። እናንተም አንዳንድ ቃላቶችን ከዚህ መመስረት ጀምሩ። ከመጀመሪያ ቤት ብቻ ወደ ውስጥ እንዳትገቡ። ትንሽ ትረበሻላችሁ፣ ወይ ደግሞ በአንድ ጊዜ እንደዚህ በቀላል ላይመጣላችሁ ይችላል። ወደ ውስጥ እንዳትገቡ። አሁን ለሉ ሊላ ሌል ሎ የሚለው ውስጥ ከገባን ቶሎ የአማርኛ ቃላቶች በቀላሉ አይመጡም። ስለዚህ እኔ በቀለ፣ ደወለ የሚለውን ከመጀመሪያ መስመር ሰርቻለሁ። እናንተ ደግሞ 3 4 5 እያላችሁ 20 ቃላትን 30 ቃላትን ከመጀመሪያ መስመር ብቻ መስርቱ። በመሀል የኛን ቪዲዮ ሰብስክራይብ ማድረግ እንዳለባችሁ ልንገራችሁና መልእክቴን ላስተላልፍ። መጀመሪያ የኛ የስልክ ቁጥር እዚህ ጋር ከስር አስቀምጠናል። አማርኛን ብቻ በአማርኛ ለመማር የምትፈልጉ ሰዎች ለብቻ ቪአይፒ ክላስ እና ግሩፕ ክላስ አለን። ገብታችሁ መማር ትችላላችሁ። የመመዝገቢያ ሊንክ እንድላክላችሁ በዋትስአፕ እና በቴሌግራም በኢሞ ሀይበሉኝ። ከዛ የመመዝገቢያ ሊንክ ልክላችኋለሁ። ለአማርኛ ቋንቋ ተናጋሪዎችም፣ ለአፋን ኦሮሞ ተናጋሪዎችም፣ ለእንግሊዝኛ ተናጋሪዎችም ቦታ አለን። እዚህ እናስተምራለን። በቀጥታ የምናስተምረው ደግሞ በላይቭ ስትሪም ቀጥታ ነው። እንደዚህ ልክ ዩቱብ ላይ ወይ ደግሞ ፌስቡክ ወይ የቲክታክ ላይቭ እንደምናስተምረው ማለት ነው። የስልክ ቁጥሬ እዚህ ጋር ተቀምጦላችኋል። በተረፈ ቀጣይ የቃላት ምስረታን ከዚህ በኋላ ሰፋ አድርጌ ይዤላችሁ እመጣለሁ በቀጣይ ቪዲዮ። ከዚህ ቀጥሎ ባለው ይሄ ፓርት 1 ወይ ደግሞ የመጀመሪያ ቃል የተሰራ ቪዲዮ ነው በአማርኛ። አማርኛን በአማርኛ በእኛ ቤት ብዙ ጊዜ የኦሮምኛ ተናጋሪዎች አማርኛን እንዲችሉ ለስራ እንዲመቻቸው አድርጌ ስለምሰራ እዛ ላይ ፎከስ አድርጋለሁ። ወይ ደግሞ አማርኛ ተናጋሪዎች ኦሮምኛ እንዲችሉ ነበር ጥረት ማድረጋውን። ደግሞ የአማርኛ ተናጋሪዎች ፊደልን ያልተማሩ ብዙ ልጆች ስላሉ ከፊደል ጀምራችሁ እስከ መጨረሻ ከኔ ጋር ከቆያችሁ ቶሎ ትጨርሳላችሁ። አንድ የግል ተማሪ እኔ ጋር ተመዝግበው አማርኛን በ3 ወር ብቻ ጨርሶ መውጣት ይችላል። አማርኛን በ3 ወር ብቻ። ሌላ ከኛ ጋር ስለቆያችሁ እጅግ በጣም አመሰግናለሁኝ። ይህ ቢኤ የቋንቋና የኮምፒውተር ማሰልጠኛ ማዕከል ነው። እናመሰግናለን። ተባረኩልኝ።